እንኳን ለፋሲካ በዓል ያደረሳችሁ ማለት እወዳለሁ። ዛሬ 33ኛው ሳምንት የእንግሊዝ ፕሪሚየር ሊግ የተለያዩ ጨዋታዎች ተደርጓል። በትላንትናው ዕለት የተደረጉ ጨዋታዎችም አሉ። ዛሬ የአርሰናል እና የኢፕስዊችን ጨዋታ እናነሳለን። 33ኛ ሳምንት የእንግሊዝ ፕሪሚየር ሊግ የተለያዩ ጨዋታዎች ተደርጓል። የአርሰናልን ጨዋታ ትኩረት አድርገን እናነሳለን። አብራችሁን እንድትቆዩ የምንጋብዘው ነው። ከጨዋታው በኋላ ምን አይነት አስተያየቶች ተሰጡ የሚሉትን ነገሮችም እንዳስሳለን። አርሰናል አንዳንድ ተጫዋቾቹንም በተቀያሪ ወንበር ላይ አስቀምጧል። የፒኤስጂ ፕላን ነው ማለት ይቻላል። ቀጣይ የፒኤስጂ ጨዋታውን ያደርጋል። ይህንንም ጉዳይ የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ጨዋታዎች ተደርገዋል። በዚህ ጨዋታ አርሰናል ዛሬ ኢፕስዊችን ጋብዟል። ኢፕስዊች ላለመውረድ እየታገለ ያለ ቡድን ነው። ሳውዛምተን ወርዷል፣ ሌስተር ወርዷል። የመጨረሻዎቹን ሁለቱን ደረጃዎች የያዙት እነሱ ናቸው። በተለይ ሌስተር ሲቲ 19ኛ ደረጃ ላይ ነው የሚገኘው። 18ኛ ደረጃ ላይ ደግሞ ኢፕስዊች ታውን ይገኛል። ዛሬ ሽንፈትን አስተናግዷል። 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ሊያንድሮ ትሮሳር ነበር ሁለት ግቦችን አርሰናል ያስቆጠረው በ14ኛው እና በ69ኛው ደቂቃ ላይ። ጋብ ማርቲኔሊ ደግሞ በ28ኛው ደቂቃ ላይ የአርሰናልን ግብ አስቆጥሯል። ኢታን ዋኔሪ 88ኛው ደቂቃ ላይ የመጨረሻዋን የአርሰናል ግብ አስቆጥረዋል። አርሰናል 4-0 በሆነ ውጤት ኢፕስዊች ታውንን መርታት ችሏል። በዛሬው ጨዋታ ላይ ሚኬል አርቴታ በተከላካይ መስመር ክፍል እንደተለመደው ጋብሪኤል ማጋሌሽ እንደተጎዳ ይታወቃል። ዊሊያም ሳሊባ እና ኪዊየውርን አጣምሯል። ከዛ ውጭ በአማካይ ቦታ ላይ ሜሬኖ፣ ራይስ እና ኦዴጋርድን ያሰለፈው። በአጥቂ ቦታ ላይ ደግሞ ጋብ ማርቲኔሊ፣ ትሮሳር እና ቡካዮ ሳካን አሰልፈዋል። የሚኬል ሜሬኖ በአማካይ ስፍራ ላይ ነው እንዲጫወት የተደረገው። በዛሬው ጨዋታ ላይ ሊያንድሮ ትሮሳር ነው የፊት መስመሩ እንዲመራ የተደረገውና ሜሬኖ አንዳንድ ጊዜ የፊት መስመር ተጫዋች ሆኖ እንዲሰለፍ ይደረጋል። አርቴታም ከጨዋታው በኋላ ይሄንን አድርገሃል የሚል አስተያየት ተጠይቆ ነበር። ያው በቡድኑ የተለያዩ ተጫዋቾች ቨርሳታይል የሚባሉ ወይንም ደግሞ ሁለገብ የሚባሉ ተጫዋቾች ናቸው። ሚኬል ሜሬኖ አንዱ ነው የሚል አስተያየትን ሰጥቷል። ለቡድን በጣም ጥሩ እንደሆነና ለስኳድ ዴቭዝ በብዙ የሚረዳ እንደሆነ ነው አርቴታ የተናገረው። የዛሬውን ጨዋታ አስመልክቶ አርሰናል ሙሉ ቁጥጥር ነበረው ማለት ይቻላል። በዛሬው ጨዋታ ላይ ጨዋታውን በደንብ ተቆጣጥሮ ነው ማሸነፍ የቻለው። ከአውሮፓ ቻምፒዮንስ ሊግ ድል በኋላ ሌላ ድል ማሳካት ችሏል። ምናልባት የአርሰናል ደጋፊዎችን ሊያሳስብ የሚችለው ነገር በመጀመሪያው አጋማሽ ዴቪስ የሚባለው የኢፕስዊች ተከላካይ አስደንጋጭ የሚባል ጥፋትን በቡካዮ ሳካ ላይ ፈጽሞ ነበርና በቀጥታ በቀይ ካርድ ከሜዳ እንዲወጣ ነው የተደረገው። እንደሚታወቀው አርሰናል ወሳኝ የሆነ የአውሮፓ ቻምፒዮንስ ሊግ ጨዋታ ይጠብቀዋል በቀጣዩ ጊዜያት። ለዚህም ወሳኝ የሚባሉ ተጫዋቾቹ እንዳይጎዱበት ማድረግ አለበት እና በሰከንድ ሀፍ በሁለተኛው አጋማሽ ላይም አርቴታ የተለያዩ ተጫዋቾችን እንዲያርፉ በማለት አሳርፏል። ሳካም ከጉዳት ተርፏል ማለት ይቻላል። ሳካ በዚህ ጨዋታ ሆሪፊክ የሚባል ጥፋት ነበር ተከላካዩ የሰራበት። እንደሚታወቀው ቡካዮ ሳካ ከ3 ወር ጉዳት በኋላ ነበር ተመልሶ የመጣው ወደ ሜዳ በአውሮፓ ቻምፒዮንስ ሊግ የሪያል ማድሪድ ጨዋታ ላይ በመጀመሪያውም በደርሶ መልስ ማለት ነው በነበረው የአርሰናል ጨዋታ ተሰልፎ ነበር። በተለይ በሁለተኛው ጨዋታ ላይም ደግሞ ግብ እንዳስቆጠረ እናስታውሳለን። በዚህ ጨዋታ ላይ ተጫዋቹ እንዲጎዳ ሊያደርገው የሚችለው ጥፋት ነው የተሰራበት። አርቴታም ተጫዋቹን ከረፍት በኋላ ቀይሮ አስወጥቶታል በ58ኛው ደቂቃ ላይ ማለት ነው። ከዛ ባሻገር አርቴታ ሁሉንም ወሳኝ የሚባሉ ተጫዋቾች ቀይሮ ሲያስወጣ ያልነካው አንድ ክፍል ነበር። የተከላካይ ዲፓርትመንቱን አልነካም ነበር አርቴታ። በተለይ ጋብሪኤል ማጋሌሽ ከተጎዳ በኋላ በተለይ በሁለቱ መሀል ተከላካዮች ጃኮብ ኪዊየር እና ዊሊያም ሳሊባ ጥምረት የተገነባው የአርሰናል የተከላካይ ክፍል እንዲነካ አላደረገም። ሌሎች ተጫዋቾችን ግን ቀይሮ አስወጥቷል። በቀጣይ በ9 ቀናት ውስጥ ማለት ነው የአውሮፓ ቻምፒዮንስ ሊግ ወሳኝ ጨዋታ ይጠብቀዋል ከጠንካራው ፓሪስ ሳን ጀርሜን ጋር። ፓሪስ ሳን ጀርሜን እንደምናስታውሰው ሊቨርፑልን ድራማዊ በሆነ መንገድ ከጣለ በኋላ አስቶን ቪላን ገጥሞ አሸንፎ ነው ወደ ግማሽ ፍጻሜው ተቀላቀለው። አርቴታም ያን ታሳቢ ያደረገ ቅያሬ አድርጓል ማለት ይቻላል። በዛሬው ቀን ሚኬል አርቴታ አስተያየት ሰጥቷል ስለዚህ ጉዳይ። ምናልባት ጥፋቱ ዴሊብሬት ወይም ደግሞ ሆን ተብሎ አይመስለኝም። በሜዳ ላይ በነበረው እንቅስቃሴ ነው ያየሁት። በስሎ ሞሽን ጥፋቱን
አላየሁትም የሚል አስተያየቱን ሰጥቷል። ነገር ግን ሆን ብሎ ነው የሚል አስተያየት እንደሌለው ነው የገለጸው። ለማንኛውም ቡካዮ ሳካ ከጉዳት ተርፏል ማለት ይቻላል። ጉዳት እንዳልደረሰበትም አርቴታ ከጨዋታው በኋላ ተናግሯል። በዛሬው ጨዋታ ላይ አርሰናል ሙሉ ቁጥጥር የነበረው ጨዋታ ነው። በዛሬው ጨዋታ ላይ እና ማርቲኔሊ በጨዋታው ላይ ግብ አስቆጥሯል። እንደሚታወቀው በ2022/23 የውድድር ዘመን ማርቲኔሊ በጣም ድንቅ እንደነበር እናስታውሳለን። 15 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችን አቀብሏል ይህ ተጫዋች። ነገር ግን ባለፉት 2 ዓመታት ግን የተጫዋቹ መቀዛቀዝ ይታይበት ነበር። በዛሬው ዕለት ግብ ማስቆጠር ችሏል ጋብ ማርቲኔሊ። አርቴታ በጨዋታው ላይ ሚኬል ሜሬኖን ጨምሮ ቡካዮ ሳካን፣ ማርቲኔሊን፣ ዴክላን ራይስን ተቀይረው እንዲወጡ አድርጓል በጨዋታው ላይ። ምክንያቱም ወሳኝ የሆነው የአውሮፓ ቻምፒዮንስ ሊግ ጨዋታ የሚጠብቀው ነው። እረፍት እንዲያደርጉ እነዚህን ተጫዋቾች በፍጥነት ቀይሮ ማስወጣት ችሏል። ትሮሳርንም 2 ግብ አስቆጥሯል። ነገር ግን ተቀይሮ እንዲወጣ አድርጓል። በ84ኛው ደቂቃ ላይ ነው ማለት ነው። ቲርኒ፣ ሉዊስ ስኬሊን፣ ስተርሊንግን ቀይሮ አስገብቷል። ኢታን ዋኔሪም ተቀይሮ ገብቶ ግብ ማስቆጠር የቻለበት አጋጣሚ ነው የተፈጠረው በዛሬው ጨዋታ ላይ። አርሰናል ውጤቱን ተከትሎ እንደሚታወቀው 2ኛ ደረጃ ላይ ነው ያለው። ሊቨርፑል 1ኛ ደረጃ ላይ ነው ያለው። ጋብ ማርቲኔሊ በዛሬው ጨዋታ ግብ ማስቆጠሩን ተከትሎ 4ኛው በትንሽ እድሜው 50 ግቦች ላይ መድረስ የቻለ ተጫዋች መሆን ችሏል። ቡካዮ ሳካ በ22 ዓመት ከ159 ቀን ነበር 50 ግቦች ላይ መድረስ የቻለው። ሴስ ፋብሪጋስም በ23 ዓመት በ134 ቀን ነበር 50 ግቦች ላይ መድረስ የቻለው። ሌላው ቴዮ ዋልኮት ነው። በ23 ዓመት ከ235 ቀን ነበር 50 ግቦችን ማስቆጠር የቻለው። ጋብ ማርቲኔሊ 4ኛው ትንሹ ተጫዋች መሆን ችሏል። በ23 ዓመት ከ306 ቀን ማለት ነው ሪከርድ ሰብሯል። ጋብ ማርቲኔሊ ባለፉት ዓመታት እየተቀዛቀዘም ቢሆን በ2022/23 የውድድር ዘመን ጥሩ የውድድር ዘመን እንዳሳለፈ እናስታውሳለን። ጋብ ማርቲኔሊ በጨዋታው ሌላው ነገር ሊያንድሮ ትሮሳር የወሰደው የ9 ቁጥር ሚና ነው። እንደሚታወቀው ሚኬል ሜሬኖ ነበር በአንዳንድ ጨዋታዎች የፊት አጥቂ የሆነው ሲጫወት የተመለከት ነው ማለት ነው እና ካይ ሃቨርትዝ ከተጎዳ በኋላ በተለይ ሚኬል ሜሬኖ በደንብ የካይ ሃቨርትዝን ቦታ በመተካት የፊት መስመሩን እየመራ እንደነበር እናስታውሳለን እና በተለይ ደግሞ በሐሰተኛ የ9 ቁጥር ቦታን መሰለፉ ማለትም በፊት መስመር ላይ መሰለፉ ከኦዴጋርድ፣ ዋይት እና ሳካ ጋር ያለውን ሊንክ እንዲያደርጅና ለቡድኑ ኳሶችን እንዲፈጠር ግቦችን እንዲያስቆጥር ረድተውታል ማለት ይቻላል እና ባለፉት ጊዜያት ይህ ቤልጂየማዊ አጥቂ በፎርም ረገድ በአቋም ረገድ ይታማ ነበር፣ እየታገለም እንደነበር ነበር። ነገር ግን እና በዛሬው ጨዋታ ላይ የሚገርም እንቅስቃሴን አድርጎ 2 ግቦችን ለአርሰናል ማስቆጠር ችሏል። ሊያንድሮ ትሮሳር ማለት ነው። በዛሬው ጨዋታም የጨዋታው ኮከብ መሆን የቻለበት አጋጣሚ ነው የተፈጠረው። ሜሪኖም በዛሬው ጨዋታ ላይ በደንብ ከሱ ጋር ተጣምሯል ማለት ይቻላል። በዛሬው ጨዋታ ላይ አርሰናል በቀጣይ ወሳኝ የአውሮፓ ቻምፒዮንስ ሊግ ጨዋታ ይጠብቀዋል። ሚኬል አርቴታም በዛሬው ጨዋታ ላይ እረፍት የሰጣቸው ተጫዋቾች አሉ፣ ቀይሮ ያስወጣቸው ተጫዋቾችም አሉ። ከጨዋታው በኋላ ሚኬል አርቴታ በሰጠው አስተያየት በቡድኑ ውጤት በተለይ በመጀመሪያዎቹ 35 ደቂቃዎች የነበረውን የኳስ ቁጥጥር ድርሻ ሙሉ ለሙሉ በተለይ ደግሞ ጨዋታውን የተቆጣጠሩበትን መንገድ አድንቋል። በጣም ፌኖሜናል ነበርን የሚል አስተያየቱን ነው የሰጠው አርቴታ። በተጫዋቾቹም ደስተኛ እንደሆነ ነው። በተለይ ከአውሮፓ ቻምፒዮንስ ሊግ ድል በኋላ ይህንን ማድረጋቸው በጣም ደስተኛ እንዳደረገው ገልጿል።